ቢሆን የሆነ ነገር እንብላ በጣም እየራበኝ ነው። ከዛ የዳው ከፋኛልን ነው ለምን እዛ በራብ ድፍታቲ ልጄ ምንድነው? ልጄ ወዴት ነው? ይመለከትሻል? ልጅ አይደለሽ? እንዴት አይመለከተኝም? ቢያንስ ምግብ በልተሽ እጂ ትጎጃለሽ። ውጪ ከጓደኞቼ ከበላለሁ። ይኸውልሽ ቃል ዛሬ ውባ ብር ይዛ ካልመጣች በእኛ ብር ዝናናለሁ ብላ ካሰበች አስቀይማታለሁ። እኔም ስልችት ነው ያለኝ ሁሌ ለሰው መክፈል። አጉር የምትሰራበትን ራሱ እኮ እኛ ነን የምንከፍልላት። ጓደኛችን ሆነች እንጂ አልወለድናት። የኔ ውድ እንዴት ነሽ? አለው እንዴት ናችሁ? አለን። መቼም ብር ይዘሻል አይደል? ኧረ እኔ ብር የለኝም እያወቃችሁ። አንቺ ልጅ አላበዛሽም እንዴ? ምንድነው የለኝም የምትይው? ሲበዛ እኮ ይመራል። ያላችሁን ጓደኞቼ እናንተ ናችሁ። እናንተ ማታውቁት ገንዘብና ግብይት አለ። ንገሩኝ። አይኔ ውስጥ ቆሻሻ ገባ። ቃል መቅዲ አውጡልኝ። እማ አይኔ ውስጥ እኔ ቆንጆ ስታይልሽን ግለጪ። ሰሙኝማ ተበድረንም ቢሆን የሆነ ነገር እንብላ በጣም እየራበኝ ነው። ከዛ የዳው ከፋኛልን ነው ለምን እዛ በራብ ድፍታቲ እንዴ? የሚበላ ነገር ካለ አቅርቢ እስቲ። እሺ ልጄ ራበሽ? እሺ ቆይ አሁን ማንን ነው የምንጠብቀው? መቅዲ አንሄድ? እሺ እንሂዳ። እስካሁን የት እንደምንሄድ ያልነገራችሁኝ ሰርፕራይዝ ታደርጉኝ ነው? ወይኔ ጓደኞች አንቺ አትሄጂ። ለምን? ወደ ቤት ተመለሽ። ከቻልሽ እኛ ያለንበት ቦታ ሁሉ እንዳትመጭ። ባይ። ግን ለምን? ስለሌለሽ አልገባኝም። ከቅድም ጀምሮ የምታወሩትን እየሰማው ነበር። ይኸውልሽ እህቴ፣ ሰው ሲወድሽ በተለይ ጓደኛ ሲኖርሽ ነው። የልብ ጓደኞቼ እኮ ናቸው። ከሌለሽ ማንም አይወድሽም። ማንም ካንቺ ጋር አብሮ መሆን አይፈልግም። በቃ ከሌለሽ ማንም አያከብርሽም። ማን ነበረ ስምሽ? ውባ። ይኸውልሽ ውባ፣ አንቺ ከቤተሰብሽ ጋር ህልምሽና አላማሽ ላይ ብቻ ትኩረት አድርጊ። እቻለም ላለው ብቻ ነው ቦታ ያላት። ከሌለሽ የለሽም። እሺ አመሰግናለሁ። ወይኔ ልጄ ምን ሆንሽብኝ?